እያንዳንዱ ታላቅ የፊልም ፕሮጀክት የሚጀምረው በአንድ ሰው አብዮታዊ ራዕይ ነው። የአቫተር ታሪክ ደግሞ ከሌሎቹ የሚለየው ያ ራዕይ እውን እንዲሆን 10 ዓመታትን የታገሰ መሆኑ ነው። ጄምስ ካሜሮን ይህ ስም በሲኒማ ዓለም ውስጥ ከቴክኖሎጂ ግስጋሴ ጋር በጥብቅ የተሳሰረ ነው። ከተርሚኔተር እና ኤሊየንስ ጀምሮ እስከ ዓለም አቀፍ የቦክስ ኦፊስ ክብረ ወሰን የነበረው ታይታኒክ ድረስ ካሜሮን ሁልጊዜም በቴክኖሎጂ አቅም አዲስ ገደብ ለመሻገር የሚጥር ሰው ነው። ከታይታኒክ በኋላ ዓለም ቀጣይ እርምጃውን በጉጉት ትጠባበቅ ነበር። በ1990ዎቹ የተጸነሰ ህልም የአቫተር የመጀመሪያ ጽንሰ ሐሳብ ወይንም ኮንሴፕት የተወለደው በ1990ዎቹ አጋማሽ አካባቢ ነው። ካሜሮን በልጅነቱ ያየውን የሳይንስ ልብ ወለድና የጀብዱ ፍላጎት ሁሉ በአንድ ዓለም ውስጥ ሊያጠቃልል ፈለገ። ይህ ዓለም ፓንዶራ ነበር። ካሜሮን ታሪኩን በ1996 ዓመተ ምህረት አዘጋጅቶ ለመስራት ቢፈልግም ወዲያውኑ ወደ ምርት ለመግባት አልቻለም። ለምን? ምክንያቱም ልቡ ውስጥ የያዘውን ራዕይ በእውነት ሊያሳይ የሚችል የቴክኖሎጂ አቅም ገና ስላልነበረ ነው። ፓንዶራን እውነተኛ የሚተነፍስና በዝርዝር የበለጸገ ዓለም ለማድረግ የሚያስችል የኮምፒውተር ግራፊክስ ወይንም ሲጂ ደረጃና 3D ቴክኖሎጂ ገና አልተፈጠረም ነበር። ካሜሮን ያሰበው ተራ ፊልም አልነበረም። እሱ አንድ የሲኒማ ዘመን የሚጀምር አብዮት ነበር። ፊልሙን ዘ ቢግ ባንግ ኦፍ 3D ብሎ ገልጾታል። እስከዛ ጊዜ ድረስ የነበረው 3D የፊልም ተሞክሮ ከፊልሙ ውጪ ያሉ ነገሮችን ወደ ተመልካቹ በመወርወር ላይ ያተኮረ ነበር። ካሜሮን ግን ተመልካቹን ወደ ፊልሙ ዓለም ውስጥ የሚወስድ የመኖር ስሜት የሚሰጥ 3D ፈለገ። ለዚህም ሲባል አቫተር ምርት ውስጥ ከመግባቱ በፊት ጄምስ ካሜሮን እና ቡድኑ ለዓመታት የፈጀ የምርምርና የልማት ሥራ ሰርተዋል። ዓላማው ግልጽ ነበር። የሰው ልጅ ተዋናዮች የሚሰጡትን ስሜትና አፈጻጸም በዲጂታል መንገድ ወደ ናቪ በሚባሉ የባዕዳን ፍጡራን ገጸ ባህሪያት ላይ ያለምንም እንከን ማስተላለፍ። ይህ ደግሞ በጊዜው የነበረው ቴክኖሎጂ ፈጽሞ ሊያደርገው የማይችለው ነገር ነበር። በስተመጨረሻ ከ2005 ዓመተ ምህረት በኋላ የቴክኖሎጂው ምጥቀት ሲቃረብ ካሜሮን የፊልሙን ቅድመ ምርት ለመጀመር ወሰነ። የአቫተር ፊልም ስኬት ከጀርባው ያለው ታላቅ ምስጢር በቴክኖሎጂ ብቻ ሳይሆን ካሜሮንና ቡድኑ ለፈጠሩት የፓንዶራ ዓለም ተጨባጭነት እንዲኖረው ማድረግ ነው። የዚህ የባዕድ ፕላኔት ተፈጥሮ ከምድር ጋር ተያያዥነት ያላቸው ስርዓቶችና ሕጎች እንዳሉት እንዲሰማን ተደርጓል። ይህ ደግሞ ስነ ምህዳሩን ከባዶ መጀመርን ይጠይቃል። ካሜሮን ፕላኔቷን ለመገንባት በፊልሙ ላይ ብቻ ሳይሆን በሳይንሳዊና ስነ ምህዳራዊ ባለሙያዎች ላይም ተማምኗል። ግቡ የሳይንስ ልቦለድ ብቻ ሳይሆን የስነ ምህዳር ልቦለድ መፍጠር ነበር። የፓንዶራ መልክዓ ምድር በአስደናቂ ፈጠራዎች የተሞላ ነው። በምሽት የሚያበሩ ደኖች፣ ኃይል የሚያመነጩ ቦታዎች ላይ የሚንሳፈፉ ግዙፍ ተራሮች። እነዚህን ልዩ የተፈጥሮ አካላት ለመፍጠር የኪነ ጥበብ ባለሙያዎች የባዮሎጂና የፊዚክስ ሕጎችን በፈጠራ መንገድ አሳትፈዋል። እንስሳቱ ደግሞ ሌላ ታሪክ አላቸው። በሰማይ የሚበሩ አስፈሪ ሳይንሳዊ መሰረት ባላቸው ንድፎች ላይ ተመስርተዋል። ንድፍ አውጪዎቹ እያንዳንዱ እንስሳ በፓንዶራ ስነ ምህዳር ውስጥ የራሱ ቦታ እንዲኖረውና ምክንያታዊ የሆነ የመኖር ባህሪ እንዲኖረው አድርገዋል። ለምሳሌ ለምን እንደሚያስፈልጋቸው ወይንም ለምን በአሰቃቂ ሁኔታ የሚያበሩ አይኖች እንዳሏቸው ምክንያት ተሰጥቷቸዋል። እነዚህ ሰማያዊ ቆዳ ያላቸው ረዣዥምና ከጥንት ተፈጥሮ ጋር የተቆራኙ ፍጥረታት ከምስል በላይ ብዙ ናቸው። የእነርሱን ባህል፣ መንፈሳዊነትና ማህበራዊ መዋቅር ለመገንባት ከፍተኛ ጥረት ተደርጓል። ካሜሮን ናቪዎች የራሳቸው የሆነ የተሟላ ማንነት እንዲኖራቸው ፈልጓል። ለዚህ ሲባል የቋንቋ ሊቅ የሆኑት ዶክተር ፖል ፍሮመር ተቀጥረው የናቪ ቋንቋን ሙሉ በሙሉ ፈጥረዋል። ይህ ቋንቋ የራሱ የሆነ ሰዋሰዋዊ የቃላት ዝርዝርና አነጋገር ያለው ሲሆን ተዋናዮቹም ለታሪኩ እውነታነት ሲባል ቋንቋውን እንዲማሩ ተደርጓል። ከዚህም ባሻገር የናቪ ህይወት ማዕከል የሆነው ኤልዋ የተባለውን የመንፈስ ዓለምና የዛፍ ቤት ዲዛይኖች በብዙ የጎሳ ባህሎችና የተፈጥሮ ቅርጾች ተመስርተው የፈጠራ ስራ ተደርጎባቸዋል። ከፓንዶራ ተፈጥሮ ጎን ለጎን የሰው ልጆች ጣልቃ ገብነት ምልክት የሆነው እጅግ ዘመናዊ ወታደራዊ የማዕድን ማውጫ ቴክኖሎጂ ትልቅ ሚና ይጫወታል። እንደ አምፕ ሲዩት ያሉ የጦር መሳሪያዎችን እና የጠፈር መንኮራኩሮችን ዲዛይን ሲደረግ አስፈሪና ተግባራዊ የሆኑ እንዲሆኑ ተደርገዋል። እነዚህ ዲዛይኖች የሁለቱን ዓለማት ፍጥጫ በምስል ለመግለጽ ይረዳሉ። በአንድ በኩል ኦርጋኒክ መንፈሳዊና ህያው የሆነው ፓንዶራ፣
በሌላ በኩል ደግሞ ብረት፣ ኬሚካልና አጥፊ የሆነው የሰው ልጅ ቴክኖሎጂ መደምደሚያ መሰረትን መጣል የፓንዶራ ዓለም ግንባታ ከቀላል የጥበብ ስራ በላይ ነበር። እያንዳንዱ ዝርዝር ነገር ከሚያብረቀርቅ ቅጠል እስከ አንድ እግር ተጨማሪ ያላቸው እንስሳት ታሪኩን በመደገፍና ተመልካቹ ወደዚህ አስደናቂ ዓለም እንዲገባ ለማድረግ በሳይንስና በምናብ በጥንቃቄ ተሰርቷል። ይህ ዓለም አሁን ተዋናዮቹ ሊገቡበትና የራሳቸውን ታሪክ ሊፈጥሩበት ተዘጋጅቷል። በአቫተር ፕሮጀክት ውስጥ የጄምስ ካሜሮን ትልቁ ፈተና የነበረው ፓንዶራን መፍጠር ብቻ አልነበረም፣ ነገር ግን ተመልካቾች በዚያ ዓለም ውስጥ እንዳሉ እንዲሰማቸው ማድረግ ነበር። ለዚህም ሲባል ከ10 ዓመት በፊት በቂ አልነበረም ያለው ቴክኖሎጂ በራሱ እንዲፈጠር አስችሏል። ይህ ፊልም በመሰረቱ ሁለት አብዮቶችን አምጥቷል፤ የስሪዲ ቀረጻና የቨርቹዋል ካሜራ። ካሜሮን ስሪዲን ከጥንት የገቡት ብልህነት ማውጣት ፈለገ። ትክክለኛና ተፈጥሯዊ ስሪዲ መፍጠር የሚችሉ አዳዲስ የካሜራ ስርዓቶችን ማበጀት አስፈለገ። ከባልደረባው ቪንስ ፒንስ ጋር በመተባበር ፊውዥን ካሜራ ሲስተም የተባለውን የስሪዲ ካሜራ ፈጠሩ። ይህ ስርዓት በአንድ መሳሪያ ላይ ሁለት ካሜራዎችን እርስ በእርስ ትይዩ በማድረግ ይሰራል፣ ልክ እንደ ሰው አይኖች። ይህ ዘዴ የቦታ ስሜትን በትክክል እንዲይዝ ያስችላል። ለአቫተር ምስጋና ይግባውና ፊውዥን ሲስተም በሆሊውድ ውስጥ ስታንዳርድ ሆኖ አገልግሏል። ይህም እውነተኛና አይንን የማያደክም ስሪዲ ሲኒማ እንዲመጣ አድርጓል። የአቫተር አብዛኛው የትዕይንት ቀረጻ የተካሄደው ዘ ቮሊዩም በሚባለው ግዙፍ ስቱዲዮ ውስጥ ነው። ይህ ስቱዲዮ በመቶዎች የሚቆጠሩ የኢንፍራሬድ ካሜራዎች ተደራርበውበት ተዋናዮቹ የሚያደርጉትን እያንዳንዱን እንቅስቃሴና የፊት ገጽታ የሚከታተልበት ስርዓት አለው። ተዋናዮቹ በልዩ ልብሶች ላይ ምልክቶች ወይም ማርከርስ ተለጥፎባቸው በግልጽ ስቱዲዮ ውስጥ ይንቀሳቀሳሉ። ነገር ግን አቫተር ይህንን ቴክኖሎጂ ወደ አዲስ ደረጃ አሳድጎታል። የአቫተር እውነተኛው ቴክኖሎጂያዊ ግኝት የቨርቹዋል ካሜራ ነው። በአሮጌው ሞካፕ ቀረጻ ላይ ዳይሬክተሩ ተዋናዮቹ በልዩ ልብስ ሲንቀሳቀሱ ብቻ ነው የሚያየው። ትክክለኛ ገጽታቸው ወይም አካባቢያቸው አይታይም ነበር። በአቫተር ውስጥ ግን ጄምስ ካሜሮን ቨርቹዋል ካሜራ የሚባል ልዩ መሳሪያ በእጁ ይዞ በዘቮሊሙ ውስጥ ይንቀሳቀሳል። ካሜራውን ወደ ተዋናይ ሲያዞረው በማያ ገጹ ላይ የሚያየው በልብስ ላይ ምልክት የተደረገበትን ተዋናይ ሳይሆን የእንቅስቃሴ ቀረጻው በእውነተኛ ጊዜ ተተርጉሞ ወደ ናቪ ገጸ ባህሪ የተለወጠውን እና በዲጂታል ፓንዶራ ውስጥ ቆሞ ያለውን ምስል ነው። ይህ ማለት ካሜሮን ፊልሙን ሁለት ጊዜ እየቀረጸው ነበር። በመጀመሪያ እውነተኛውን አፈጻጸም፣ በሁለተኛ ደረጃ ደግሞ የእይታ ውጤቶችን ወዲያውኑ ፍሬም በማድረግ ይህ ለዳይሬክተሩ አስገራሚ የፈጠራ ነፃነትን ሰጥቷል። ልክ እንደ ሰዓሊ ቀለሙን በሸራ ላይ እየቀባ እንደሚመለከተው መደምደሚያው የሲኒማ ለውጥ ነጥብ ወይም የአቫተር የቴክኖሎጂ ግኝቶች በፊልም ታሪክ ውስጥ የሲኒማቶግራፊን እና የፊልም አሰራርን ለዘላለም ለውጠዋል። ቴክኖሎጂው ከአንድ መሳሪያ በላይ ሆኗል። የፈጠራ ሂደት አካል ሆኗል። ጄምስ ካሜሮን ሐሳቡን ወደ ህይወት እንዲያመጣ የሚያስችለው ድልድይ ሆኗል። አሁን ደግሞ ተዋናዮቹ ይህንን አብዮታዊ ቴክኖሎጂ ተጠቅመው በፓንዶራ ውስጥ እንዴት እንደኖሩ እንመለከታለን። የአቫተር ትልቁ ጥያቄ የነበረው አንድ የኮምፒውተር ገጸ ባህሪ የሰውን ስሜት ጥልቅነት በትክክል ሊያንጸባርቅ ይችላልን የሚለው ነበር። ጄምስ ካሜሮን ከቴክኒሻኑ በላይ ለተዋናዮቹ ትልቅ ክብር ነበረው። ቴክኖሎጂው የአክተሮችን አፈጻጸም መተካት ሳይሆን ማጉላትና መተርጎም እንዳለበት ያምን ነበር። ስለዚህ አራተኛው ምዕራፍ የአቫተር ተዋናዮች ትወናቸውን ሲያቀርቡ ምንም አይነት ትልቅ የካሜራ መሳሪያም ሆነ ገመድ ወይም ኬብልስ እንዳይገድባቸው አድርጓል። ተዋናዮቹ የሚፈልጉትን ያህል መሮጥ፣ መዝለልና መብረር የሚችሉበት ሰፊ ስፍራ ነበራቸው። ይህ ነፃነት የትወና ጥራትን ከፍ አድርጓል። ይህም አካላዊ አፈጻጸማቸውን በቀጥታ ወደ ናቪ አካል ለማስተላለፍ አስችሏል። ዞኤ ሳልዶና ለኒትሪ ያላትን የተዋጣለት የአካል እንቅስቃሴ አነጋጋሪ ሙሉ በሙሉ ወደ ዲጂታል ገጸ ባህሪዋ ማስገባት ችላለች። የፊልሙ እውነተኛ ፈጠራ ግን የፊት ስሜት ወይም ፋሻል ኢሞሽን ቀረጻ ላይ ነው። የናቪ ገጸ ባህሪያት ሰፋፊ አይኖችና የልዩ የፊት አጥንት መዋቅር ስላላቸው የሰው ልጅ ተዋናዮች የሚሰጡት ስሜት በሙሉ ወደ እነርሱ መተላለፍ ነበረበት። ለዚህም ሲባል እያንዳንዱ ተዋናይ በግንባሩ ላይ ትንሽ ሄድሪንግ ካሜራ የተባለ ካሜራ ያለበት ልዩ የራስ ቁር ይለብሳል። ይህ ካሜራ የተዋናዩን ፊት እጅግ በጣም ቅርብ አድርጎ ይመዘግባል። ከባድ የሆኑ ሞካፕ ምልክቶች በፊቱ ላይ ከመለጠፍ ይልቅ የካሜራው ከፍተኛ ጥራት ያለውን ቀረጻ ተዋናዩ ሲያቅበጠብጥ፣ አይኑ ሲጨፈን ወይም ፈገግ ሲል የሚፈጠረውን እያንዳንዱን የጡንቻ እንቅስቃሴ በዝርዝር መዝግቧል። የካሜራው ከፍተኛ ጥራት ያለው ቀረጻ ተዋናዩ ሲያንቀጠቅጥ፣ አይን ሲጨፍን፣ ይህ ቴክኖሎጂ ነው የዞኤ ሳልዳናን እንባ ወይም የሳም ዋርተርን ስሜት በሙሉ ወደ ጥልቅ ሰማያዊ የናቪ ገጽታ ለማስተላለፍ ያስቻለው። ተዋናዮቹ የተጋፈጡት ፈተና ቀላል አልነበረም። ግልጽ በሆነ ስቱዲዮ ውስጥ በዙሪያቸው ምንም እውነተኛ ነገር ሳይኖር
አስደናቂ ዓለም ውስጥ እንዳሉ በማሰብ መተወን ይጠይቃል። ትዕይንቱ ሲቀረጽ ሲጂአይ ድራጎኖችን ከመመልከት ይልቅ ባዶ የአየር ክፍልን ይመለከታሉ፣ ወይም በሚንሳፈፉ ተራሮች ላይ ከመሄድ ይልቅ በጠፍጣፋ ወለል ላይ ይቆማሉ። ይህ ደግሞ የትወና ብቃትን በእጅጉ ይጠይቃል። ተዋናዮቹ በእውነተኛ ስሜታዊ ጥልቀት መስራት ነበረባቸው፣ ምክንያቱም ካሜሮን ትንሹ ስሜታቸውን እንኳን በቀጥታ ወደ ገጸ ባህሪያቱ እንደሚያስተላልፍ ያውቁ ነበር። የቴክኖሎጂ ግብ የአክተሩን አፈጻጸም አለመቀነስ መሆኑን አረጋግጧል። በሺዎች የሚቆጠሩ ሰዓታትን የፈጀው ይህ ሂደት የተዋናዮች ሞካፕ መረጃዎችንና የካሜራ እንቅስቃሴዎችን በመጠቀም ባዶ ዘ ቮሊዩም የነበረውን ስፍራ ወደ ህያው ፓንዶራ እና የሰው ልጆችን ወደ ትክክለኛ የናቪ ገጸ ባህሪያት የመቀየር ስራ ነበር። የዚህ ስራ አንበሳ ድርሻ በፒተር ጃክሰን ባለቤትነት ስር ያለው የኒውዚላንድ ኩባንያ ዌታ ዲጂታል ትከሻ ላይ ወድቋል። የዌታ ዲጂታል ትልቁ ፈተና የናቪ ገጸ ባህሪያትን የሰው ልጆችን በሚመስል መልኩ ህያው ማድረግ ነበር። የቆዩ የሲጂ ገጸ ባህሪያት የሞቱ አይኖች አሏቸው የሚል ወቀሳ ይቀርብባቸው ነበር። ነገር ግን አቫተር ይህን ቀይሯል። የቆዳና ሻካራነት የናቪ ቆዳ ሰማያዊ ቀለም ያለው ቢሆንም በውስጡ ብርሃን እንዲያንጸባርቅና የደም ፍሰት እንዲታይበት ተደርጎ ተቀርጿል። ይህም ሰብሰርፌስ ስኬቲንግ በሚል ሂደት የሚከናወን ሲሆን ቆዳው ግልጽነትና ህይወት ያለው እንዲመስል አድርጓል። የፊት ገጽታ ትርጉም የፊት ቀረጻ መረጃ ወደ ናቪ ገጸ ባህሪያት በሚተላለፍበት ጊዜ እያንዳንዱ ትንሽ የጡንቻ ንቅናቄ፣ ለምሳሌ በአፍ ዙሪያ ወይም በአይን ዙሪያ የሚፈጠር ንቅናቄ በዲጂታል መንገድ ተተርጉሞ ወደ ናቪው ሰፋፊ የፊት ገጽታዎች ተላልፏል። ይህ የናቪን ስሜት ከሰው ልጅ ስሜት ጋር አንድ አይነት ያደርገዋል። ፓንዶራን ህያው ማድረግ የእጽዋትና የብርሃን ስርዓት የናቪ ገጸ ባህሪያት ብቻ ሳይሆኑ መላው የፓንዶራ ዓለም በድህረ ምርት ውስጥ በዝርዝር ተሰርቷል። ዌታ ዲጂታል በቢሊዮን የሚቆጠሩ ዲጂታል እጽዋትንና ቅጠሎችን በመፍጠር የፓንዶራን ደኖች እጅግ በጣም የበለጸጉና ጥቅጥቅ ያሉ አድርጎታል። ሌላው ትልቁ ፈተና ባዮሉሚኒሰንስ ነበር። በሌሊት በሺዎች የሚቆጠሩ እጽዋትና እንስሳት የሚያበሩበትን ትዕይንት ለመፍጠር የእይታ ውጤት ባለሙያዎች እያንዳንዱ የብርሃን ቅንጣት የራሱ ህግና አመክንዮ ያለው እንዲሆን አድርገዋል። ይህ ደግሞ በኮምፒውተር ከፍተኛ የማስላት ኃይል ጠይቋል። የፊልሙ መደምደሚያ የሆኑት ትላልቅ የጦርነት ትዕይንቶች የእይታ ውጤቶች ጥበብን ወደር በማይገኝበት ደረጃ አድርሰዋል። በመሬት ላይ የሚደረገው የአምፕ ሲዩትስ ፍልሚያና በአየር ላይ በባንሺስ እና በሄሊኮፕተሮች መካከል የሚካሄደው ውጊያ በሙሉ በዲጂታል መንገድ ተፈጥሯል። ይህንን ትዕይንት በሚሰሩበት ጊዜ ዌታ ዲጂታል የብዙ ሺህ የሚቆጠሩ ገጸ ባህሪያትን ወይም ናቪ ተዋጊዎች፣ ወታደሮች፣ ፍጥረታትና አውሮፕላኖች በአንድ ትዕይንት ውስጥ እንዲሳተፉ አድርጓል። በጣም የተራቀቀና ውስብስብ የቪኤፍኤክስ ኮሪዮግራፊ ይጠይቃል። አቫተር ቴክኖሎጂን ከጥበብ ጋር አዋህዷል። እያንዳንዱ ፒክስል፣ እያንዳንዱ የብርሃን አንጸባራቂና እያንዳንዱ የፊት ገጽታ እንቅስቃሴ የጄምስ ካሜሮንን ራዕይ ወደ ህይወት ለማምጣት በትጋት ተሰርቷል። ይህ ሂደት ፊልሙን እውነተኛ እንዲመስል አስችሎታል። ይህም ፊልሙ በታሪክ ውስጥ እጅግ ውድና እጅግ ስኬታማ ከሆኑ ፕሮጀክቶች አንዱ እንዲሆን አድርጎታል። የአንድ ፊልም ስኬት በምስሉ ብቻ የሚወሰን አይደለም። የድምጽ ዲዛይንና ሙዚቃ የተመልካቹን ስሜት በመምራት ትዕይንቶችን በማጠናከርና ለዓለማቱ እውነትነት በመስጠት ወሳኝ ሚና ይጫወታሉ። ለአቫተር የፓንዶራን ድምጾች መፍጠር ልክ እንደ ፕላኔቷ ራሷ አዲስ የፈጠራ ሂደት ጠይቋል። የአቫተር የሙዚቃ ቅንብር የተሰራው በታላቁ የፊልም ሙዚቃ አቀናባሪ ጄምስ ሆርነር ነበር። እርሱም ከጄምስ ካሜሮን ጋር በታይታኒክ ላይ ተባብሮ ሰርቷል። ሆርነር ለፓንዶራ የራሱን የሆነ የሙዚቃ ማንነት ሰጥቷል። ሆርነር የናቪን ባህልና መንፈሳዊነት በሚያንጸባርቁ የጎሳ መሳሪያዎችንና ዝማሬዎችን ተጠቅሟል። ሙዚቃው የናቪዎችን ከፍጥረት ጋር ያላቸውን ጥልቅ ግንኙነትና የፓንዶራን የዋህነት ይገልጻል። በሌላ በኩል ደግሞ የወታደራዊ ኃይል ስሜት እንዲሰጥ ተደርጎ በሲንተሳይዘሮች እና በከባድ መሳሪያዎች ተሰርቷል። የሆርነር ሙዚቃ የፍቅር፣ የሐዘን፣ የጀግንነትና የተስፋ ጭብጦችን በስሜት ቀስቃሽ መንገድ በማቅረብ የተመልካቾችን ስሜታዊ ተሳትፎ ከፍ አድርጓል። የአቫተር የድምጽ ዲዛይን ዓላማ ፓንዶራን እውነት እንዲያደርግ ነበር። በፓንዶራ ውስጥ የሚኖሩት እያንዳንዱ ፍጡር፣ ተሽከርካሪና እጽዋት የራሳቸው የሆነ ልዩ ድምጽ ተሰጥቷቸዋል። የባሽ አስፈሪ ጮት፣ የቫይፐር ወል፣ የታንተር አስገሚ ጉርምርምታ ሁሉም በልዩ ሁኔታ በድምጽ ዲዛይነሮች ተፈጥረዋል። እነዚህ ድምጾች ከምድር እንስሳት ድምጾች ጋር እንዳይመሳሰሉና ልዩ የሆኑ እንዲሆኑ ብዙ ጥረት ተደርጓል። የቴክኖሎጂ ድምጾች የሰው ልጆች ሄሊኮፕተሮች፣ ሳምሰን እና ድራጎን እናም አምፕ ሲዩትስ
የሚያሰሟቸው የሜካኒካል ድምጾች ኃይልንና የጥበቃን ስሜት ያመለክታል። የፓንዶራ ደን የሚያመነጩት ስውር ድምጾች የፕላኔቷን ከባቢ አየርና ምስጢራዊነት ለማጠናከር ተሰርተዋል። አቫተር በ3ዲ ቀረጻ አብዮት እንዳመጣ ሁሉ በድምጽ ማደባለቅ ላይም ከፍተኛ ጥረት አድርጓል። ድምጾችን በቲያትር ቤት ውስጥ ባሉ በርካታ ድምጾች ማጉያዎች ስፒከርስ መካከል በትክክል በማከፋፈል ተመልካቹ በፓንዶራ ደን ውስጥ በድምጽ እንዲከበብ አስችሏል። ለምሳሌ አንድ ባስ ከግራ ወደ ቀኝ ሲበር ተመልካቹ ድምጹን በአካባቢው እንዲሰማው ተደርጓል። ይህም ፊልሙ በስሜት ቀስቃሽ ገቢራዊ ደረጃ ላይ ከፍ ያደርገዋል። የፓንዶራ ሙሉ ገጽታ የድምጽ ዲዛይንና ሙዚቃ ምዕራፍ ላይ ከዚህ በፊት ታይቶ የማያውቅ የሲኒማ ተሞክሮ ለመፍጠር ወሳኝ ሚና እንደተጫወተ እንረዳለን። ጄምስ ሆርነር በሙዚቃውና የድምጽ ዲዛይነሮቹን በአካባቢ ድምጾች አማካኝነት ፊልሙን ከትልቅ የእይታ ውጤት ወደ ጥልቅ ስሜታዊ ታሪክ ቀይረውታል። ከዓመታት የቴክኖሎጂ ልማትና ከባድ የፊልም ቀረጻ በኋላ አቫተር በታህሳስ 2009 ዓ.ም ሲለቀቅ የሲኒማ ዓለምን ለዘላለም ለውጦታል። አቫተር በገንዘብ ነክ ረገድ ቀላል ፊልም አልነበረም። በታሪክ እጅግ ውድ ከሆኑ ፊልሞች አንዱ ነበር። ሆኖም ከወጣ በኋላ በዓለም አቀፍ ደረጃ የተመልካቾችን ቀልብ ስቦ የቦክስ ኦፊስ ክብረ ወሰን ሰባሪ ሆኗል። ፊልሙ በመጨረሻ ከ2.9 ቢሊዮን ዶላር በላይ በማስገባት በታሪክ ከፍተኛ ገቢ ያስገኘ ፊልም ሆኖ ለብዙ ዓመታት ዘልቋል። ይህ ስኬት ሰዎች ለየት ያለ የሲኒማ ተሞክሮ ለመክፈል ፈቃደኛ መሆናቸውን አሳይቷል። ፊልሙ ከቴክኖሎጂው ባሻገር ስነ ምህዳራዊ ጥበቃና ወታደራዊ ግጭት ላይ ያለውን መልእክት በማስተላለፍ የዓለም አቀፍ ውይይት አካል ሆኗል። የአቫተር ትልቁ የቴክኖሎጂ ቅርስ የ3ዲ ፊልም አሰራርን ለዘላለም መለወጡ ነው። ጄምስ ካሜሮን እና ቡድኑ የፈጠሩት ፊውዥን ካሜራ ሲስተም ለቀጣይ 3ዲ ፊልሞች እንደ ግራቪቲ እና ላይፍ ኦፍ ፒ ያሉ መሰረት ሆኖ አገልግሏል። እንደ ዋና መሳሪያ ፊልሙ የእንቅስቃሴ ቀረጻ ቴክኖሎጂ የከፍተኛ ደረጃ ድራማና ስሜታዊ ትወና ለማቅረብ ተስማሚ መሆኑን አረጋግጧል። ይህም ለቀጣይ ፊልሞች ለምሳሌ ፕላኔት ኦፍ ዘ አፕስ ተከታታይ ዋና የፊልም አሰራር ዘዴ ሆኗል። ዲስኒ አኒማል ኪንግደም ውስጥ ፓንዶራ የአቫተር ዓለም የተሰኘው አስደናቂ የመዝናኛ ፓርክ ክፍል በመገንባት የፓንዶራን እጽዋትና መልክዓ ምድር ሕያው አድርጓል። ፊልሙ ለዓመታት ለዘለቀ የተከታታይ ፊልሞች ሴኳልስ መንገድ ጠርጓል። ይህም ጄምስ ካሜሮን ከቴክኖሎጂውና ከዓለም ግንባታው ጋር ያለውን ቁርኝት ያሳያል። ለሲኒማ የሰጠው አስተዋጽኦ አቫተር በቃሉ ፍቺ አዲስ የምስል ቋንቋ ፈጥሯል። የሲጂ ገጸ ባህሪያት በጭራሽ ከእውነተኛ ገጸ ባህሪያት ያነሱ እንዲሆን አረጋግጧል። ፊልሙ የሲኒማ ሊቃውንት ህልማቸውን እውን ለማድረግ ቴክኖሎጂን እንዴት እንደ መሳሪያ መጠቀም እንዳለባቸው የገለጸ የጥበብ ሥራ ነው። ከጄምስ ካሜሮን የመጀመሪያ ራዕይ ጀምሮ እስከ አብዮታዊ ቴክኖሎጂ የፓንዶራ ዓለም ግንባታና የመጨረሻ የቦክስ ኦፊስ ድል ድረስ የአቫተር የአንድን ሰው ታላቅ ምናብ እና የሰው ልጅ የቴክኖሎጂ ችሎታን አሳይቷል። የሲኒማ ታሪክን የቀየረ ፊልም መሆኑ አይካድም።